ሄሎ ማይ ፋሚሊስ እንዴት ናቸው? ከከተማ ወጥቻለሁ። የት ነው የወጣሁት? ማውንቴኑን ስታዩት ምናምን የታወቀ ነው፣ አርባ ምንጭ ማለት ነው። ፕላንድ አድርጌ ግን ራሴን ያገኘሁት ምን እንደው ታውቃላችሁ? መጀመሪያ ስንነሳ ያለበትን እንትን አላስታውሰውም እና በቃ እዚህ ሰዓት ነው ልክ ኦልሞስት አርባ ምንጭ ልንገባ ስንል ትንሽ ሲቀረን ነው መቅረጽ የጀመርኩትና በጣም ነው የምታምረው። ይዋት አርባ ምንጭን ናቹራል ኤቭሪቲንግ ኢዝ ናቹራል ነው። ብቻ ያው ልንገራችሁ ከአዲስ አበባ ተነስታችሁ አርባ ምንጭ ለመሄድ በመኪና ቀን ሙሉ ይፈጅባችኋል። አርባ ምንጭ ገባን። ከዛ በኋላ ያው እቃችንን አስቀምጠን ዙረት ምግብ ፍለጋ ደግሞ ይዞር ነበር። አሁን የሚገርም አሳ ቤት አገኘን። ከዛ እሱን ልንበላ በቃ ሁሉ ስበላ ሁሉ አላነሳውም። አይገርማችሁ? ዝም ብዬ ነው የበላሁት። ያው አንደኛችንን በቃ እራታችንን በላን። ከዛ በጣም ደክሞን ስለነበረ ብዙም ከተማዋን ዞር ዞር ብለን አላየናትምና በቃ ተመልሰን ወደ ሆቴላችን ገባ። መሽቶ ነበረ። እራታችንን በላንና ተኛን። ተዘጋጃጀን ልንተኛ ሩማችንን ፍለጋ ማለት ነው። ከዛ ጉልበታችን አልተሰራ በጠዋት ጉድ ሞርኒንግ አርባ ምንጭ ብለን ቁርሳችንን በልተን ጉዞ ወደ ፓርክ ለማየት እየሄድን ነበረ ከጓደኞቼ ጋር። ያው ስካውቶችን መያዝ ነበረብን። ትልቅ እንትን ስለሆነ ፓርክ ስለሆነ መግቢያውን እኛ ከገባን መውጫ ስለማናቅ እነሱን ይዘን መግቢያ ነበረ። መግቢያ ከፍለን በደንብ ጫካውን ኢንጆይ አድርገን እየጮህንም ነበረ። የጩኸት ኤክስፒሪየንሳችንን በደንብ አዳብረን የወጣ ነው። እንደዚህ የሚንጠለጠሉ እንትኖች አግኝተን የተንጠለጠልን ነበር። ብቻ ባጭሩ በቃ በጣም አሪፍ ጊዜ ነበር ያሳለፍነው። እንደውም አንዱ በጣም አስቸግሮ የተንጠለጠለ ነው። የእነሱ ዘመድ ሳይሆን አይቀርም ብለን ትተን እንወጣ እምቢ ብለውን ነው። ከዛ እኔም ይኸው አገኘው ዘዋዩ የሚገፋኝ አገኘው እየተገፋው እየተጫወትኩኝ ባይን ቅጠሎች ምናምን እያለ አንዳ ወደ አንዱ በጣም ኢንጆይ እያደረግን ነበር። ማለት እንደዚህ ያልተለመደ ነገር ነው ነበርና በጣም ኢንጆይ እያደረግን ነበረ። እዛው ፓርክ ውስጥ እንደዚህ ኮፍያና ሻርፕ ተደርጎ እንትን ይደረጋል። ከዛ የኛው ጉድ የሮጠ ሄዶ የሰው ኮፍያ አንስቶ አድርጎ ያረገበትን ስንት 50 ብር ምናምን አስከፈሉት ማለት ነው። የተገኘ ነገር ዝም ብሎ አይነሳም፣ ክፈል ብለን አስከፈል ነው። በጣም ያምር ነበረ። አይ ቲንክ የሬንቲንግ ነው አይሸጥም መሰለኝ። ከዛ ያው ውሃዎቹን አሳዎቹን ሊያሳዩን የኩልል ያለ ንጹህ ውሃ የተጣራ የምድር ውሃ ሄደን ጠጣን። በጣም የሚያምር ውሃ ከዛ ጠጣን። እዛ እንደዚህ አይነት እንትኖች ነበሩ። ያው ጋስ አርጉ ምን ይመስላል ምናምን ትባላላችሁ። በቃ ገምተን የማይሆን ነገር ስንገምት ነበረ። ከዛ ያው ኮፈኑ ላይ ተቀምጠን እንደምን ይቀርብናል ብለን ተኩልኩለን እየጮህን እንስሳት እያባረርን ዛሬ ረስቼ ዋና ሁሉ ዋኝተን ነበረ። ይሄ እንትናችን ነው፣ ቱር ጋይዳችን ነበረ። ዋናችንን ዋኝተን በቃ ወጣን፣ እየወጣን ነበረ። ግቢው እንደዚህ እንደምታስቡታል በጣም ትልቅ ነው፣ ክሬዚ ነው። በእግራችሁ የምትሄዱበት አይመስለኝም። አይ ዶንት ቲንክ መቼም አይደረስበትም። ከዛ ወጣንና ደግሞ የወጣናትን ከተማ ወጣን። በሆነ መንገድ አድርጎ ይዞን ሄደ። ጸዴ ሹፌር ነበር ያጋጠመን። ከሁሉም ደስ ያለን ነገር ቢኖር ሹፌሩ በጣም በቃ እንዲያርግልን የሚሆንልን ሰው ነበር፣ ምቹ ሰው ነበርና በቃ እንደ ቤተሰብ እዚህም እዛም እያለ የኔ ዘመዶች ጓደኞች ናቸው እያለ ያስገባ ነበር። ሀይቅ ነበር እዛ ብቻ መንገዱ አልቅም። አርባ ምንጭ ከድሬዳዋ ጋር ተመሳሳይ የሆነ መንገድ አለው። በቃ እንደ ድሬዳዋ ነው። እዛ ደግሞ በጣም የገረመኝ ነገር እንገራችሁ ስንሄድ እያወራ በአርባ ምንጭ ሞያሌ ይገባል በጣም ቅርብ ነው እያለ ነው ማለት ነው። በቃ በቅርቡ በአርባ ምንጭ አድርጌ ሞያሌ መግባቴ እያሰብኩበት ነው። እንግዲህ እመጣለሁ ቀስ ብዬ። ብቻ አስቡበት እናንተ። አይደረስ የለ ደረስን በመጨረሻ።
ካየው የቱሪስት ሀገር አይደለች። የምናውቃቸው መኪኖች ምናምን እዛ ስናያቸው የነበሩትን ደጋግመን እናያቸዋለን። ሳናውቀው ተዋወቅን ማለት ነው። እዛ ጀመርን መግባት። በጣም ነው የሚያማምረው ብታየው፣ አርቲስቲክ ነው እንትኑ። የምታያቸው እንጨቶች ራሱ በጣም ነው የሚያማምሩት። ከዛ ጀመርን ወገን። እርቧችሁ እዚህ እንትን ላይ አትውጡ፣ እዚህ መርከብ ላይ አትውጡ፣ አትደርሱም በቃ እያልን ሄድን። ከዛ በጣም ያምር ነበረ። ኢንተረስቲንግ ነው። እንደምታዩት ተራራው ምናምን በጣም ነው የሚያምረው። ኤሊ ቅርጽ አለው ምናምን ያምራል በጣም። አለን ተጓዝን በቃ እየሄድን ነበረ። በጣም ያምራል። መጀመሪያ ኢንተረስቲንግ ነው ምናምን። አይ ቲንክ ወደ 2 ሰዓት ይሞላል። 1 ሰዓት ከምናምን ብቻ ፈጅቶብናል ደርሶ ለመመለስ ማለት ነው። ብቻ ያው በደንብ ኢንጆይ አድርገነዋል። ስንሄድ ይበልጥ ኢንጆይ አድርገነዋል። ደስ ይል ነበረ እንትኑ። ሌሎች ቦቶችም ነበሩ። ከነሱ ጋር ሰላም እየተባባልን እየተደናቆ የተጫጫህን። ከዛ እኛ ደርሰን ስንመለስ ብዙዎቹ ሲመጡና የምናገኛቸው ሰላም እንባባላለን። ብቻ ያው እንግዶች እንደሆነ ስለምንተዋወቅ ፋይናሊ ልክ ሊደርሱ ሲሉ ሞተር ያጠፉና ነው እነዚህ አዞዎቹን የሚቀርቧቸው። እዛ ቀስ እያለ ያዞረ ያሳያቸዋል። ተኝተው ስለሆነ አይ ቲንክ በዛ ሰዓታቸው የመተኛ ሰዓታቸው ነበረ ነው እያለ የነበረው። ከዛ ቀስ እያለ እየተዟዟረ ያሉትን አሳየን። ትልልቆች ናቸው በጣም፣ እንደዚህ ቪዲዮ ላይ እንደምታያቸው አይደለም። በጣም ሂውጅ ናቸው። ከዛ ትንንሾችም ደግሞ አሉ ከነዚህ መለስ ያሉ። እዛ ያው እነዚህን እንጨት እየገጨን እየተመለስን ነው ስናያቸው የነበረው። እዛ ሌሎችም ነበሩ እና ከነሱ እስኪርቁ ድረስ ሞተር አያበሩም ነበርና በቃ ያለውን አሳዩን። ደስ ይል ነበር። ኢንትረስትድ ነው በጣም ደስ ይላል። አይተነው ማናውቀው ስለሆነ አይ ቲንክ መሰለኝ በጣም ተናረገን። ከዛ በቃ ያው ችን ያየነው። ከዛ ተመለስን፣ ወደ መጣንበት ተመለስን። የመጣነው መንገድ ረጅም ነው፣ እሱንም ተመለስ ነው በቃ። እነዚህን 2 አዞዎች 3 አዞዎች ነው ያየነው። ከዛ ይሄኛው አየንና ነቅቶ እዛ ዝም ብሎ እሱን መከተል ጀመረ። በእጁ እንትን እያለ እንጨት አለው እየቃዘፈ ማለት ነው። እዛ የሆነች ሌላ ትልቃቸው ማለት የነሱ በጣም ትልቅ ከነሱም ትልቅ ነችና እሷ ጋር ይዞን ሄደ ማለት ነው። እዛ አትጠጓትም፣ በጣም ነው የምታስፈራው። በጣም ትልቅ ነች እና እኔ እንደውም በጣም ኤክስፔክት ያደረኩት በጣም ብዙ አዟ ያለው ምናምን ብዬ ነበርና አይ ቲንክ ወቅቱም ይሁን ምኑ አይታወቅም። ለጊዜው ግን ያሉት እነዚህ ናቸውና ሸሽተዋል ምናምን ነገር አይነት ሚል እንትን ነገረን። እነዚህን ያየነውን ይባርክልን ብለን ወደ መጣንበት ያን ሁሉ መንገድ እዚህ ሰዓት ላይ ነው ረሃብ የተሰማን። ይዋት ምን እንደምታክል በጣም ትልቅ ነች። እዛ በቃ ግን አይታ አድርገን ቆመን በደንብ አይተናት እንትን አለን። ከመጣንበት ተመለስን። ከዛ አዙረን ስንመለስ ጀለሳጀር ይሆን አላገኘነው መሀል ላይ እንትኑም ደግሞ ድፍረት ተጠጋው በቃ ምን ቀረው እንዶ ጭራውን ያዙት አይነት ነገር ነው የሚያስብለው። ሊያስጮህኝ በቃ ሐሳብ ቀይሮ ቢመለስስ ወደኛ ፊቱን ቢያዞር ብዬ ያይናል፣ እኛም እናየዋለን። በቃ ተጨነኩ ብዬ እዛ መጨረሻ ራሱ እንትን አለ። ደግሞ በፍጹም አጠገባቸው ሆነው ሞተር አያስነሱም በፍጹም። እንደውም ጭራሽ ያጠፉና በቃ ቁጭ ነው የሚሉት እዛው እንትን እያሉ። ደግሞ ዌቭም የሚያደርገው ወደ እነሱ ነው የሚወስደው፣ መርከቡን ያስጠጋናል በደንብ ማለት ነው። ድሮ መከራችን በዛ ምናምን ብዬ እዛ በቃ ደፋር ናቸው ግን ብታዩ። እና ሀሳብ ሳይቀይር ቶሎ መልሰን ብለን ይኸው እንትን መለሰን። በቃ እዚህ ሰዓት ላይ ሁላችንም ተጣልተን ነበረ በረሃብ ምክንያት። ይሄ ምን ይለዋል ሚኒመም በቃ ለምን ደረስ ያለን ቢሆን በጣም ኢንትረስቲንግ ነው። በጣም ያምራል። በቃ ጊዜ ኖሯችሁ
እንትኑን በደንብ ማየት ነው። በጣም ደስ ይላል። እነዚህ ሁሉ አሁን ተነሽ ናቸው። ከፊት ለፊት የምታያቸው ተራ እየጠበቁ ነው። ከዛ ወረድንና ዳይ ወደ ምግብ እዛው ዞር ብለን አሳ ቤት አለና እዛው ነው የሚሰሩት ትኩስ አሳ። በቃ ሹፌራችን ይዘን ሄድና እና ያው አመል አይለቅም አይደል? የደብረ ዘይት ልጅ አይደለም። አባ ኮዳ አገኘውላችኋል። ይዤ እዛ ሰሯሯጥ ከሱ ካባሮች ስጫወት እሱም ሂሮጥ እኔም ስከተለው በቃ እዛ ለሚያየኝ ሰው እንደው በጣም ከብድ ነበርና ጓደኞቼ መራባ እባክሽ ተብዬ ነው በቃ የተውኳቸው። እዛ ወደ አሳው ሄድኩኝ። ከዛ አሳውን መረጥን። በቃ ይኸው እንደምታዩት እንዴት አባቱ እንደሚያምር ማለት ነው። እዛ በቃ ሹፌራችን የሚገርም ሰው ነው ያልኳችሁ በምክንያት ነው። Just try to tell you something and then listen to him. Listen to him. Yeah. And this food is Continue. ቀጥል sweet food. This is artist. It is artist. No. No difference. The same as. The same? Yeah. This one is cooked, this one raw. Yeah, this is delicious food. This one is delicious food. Yeah. And that one is also delicious. Less delicious. Less delicious. Oh, okay. That's a very delicious. ይሄው እያወሩ ነው። እንግሊዘኛ አይችልም ማለት ለብለብ ነው። እሺ My name is ጥብስ እየመጣ ነው። እንዴት እንደምሰራ ታያለሽ? Desta. Definition always check up. Happy, okay. Desta. Definition always. ስትበላ ትስቃለህ። Okay. ተግባባን እኮ። His name is Happy. Happy. By Okay. like ታሪኩ ማየት ነበረበት ይሄ ነው። just like the similar of September. Okay. Yeah. ሰባሰቡ እዛ ሰፈር ከዛ ላይ ማን ነው አወራው? እኔ ነኝ እንደ ለራሱ Always happy. Always happy. I can see that. You're Yes. always smiling. አይደለም እሱን እያየሁ ነኝ ያለ እኮ ነው። አይ ደስተኛ ነህ ሳይክ ነው እያለ ያለ እኔን እያየሁ ነኝ ያለ ነው። 5 age. 55 You look younger. Always back happy. 5 age ምንድን ነው መሳቅ? He's always happy. That's good. That's good. You will live long. Give no money. Give no money. Eating. Enjoy. Enjoy. Yeah. Drink. No money. But still happy. The Ethiopia money is It's very low. ዋጋ የለው። ዋጋ የለውም። ዋጓን ዋጋዋን ረሃብ ወዴት ሄደ ግን? የምን ረሃብ? ቅድም በጣም ነበር ያንን ረሃብ። ረሃብ ያው በላ እኮ። የት ሄደ ታዲያ? አንተ እንደውም ሌቱኛ እኮ ጥሬውንም በላል። እኔ ጥሬውን አልበላም። እናንተ አረቄ ትጠጣላችሁ፣ እኔ አልጠጣም። አይ እንዴ መበተኛማ ነው። እንግሊዝኛ ዘራዝ ደስታ ባሪ ቆይ በእናትህ አሳይሽ። ወይስ አትበትን አንተ ደግሞ ብሎ የሰበሰበው በስንት ነገር ይቅርታ። እሺ እንቀጥል። One day. 2 days. This God is God. I is. I is. Oh, look on you. Yeah. Come on. Go to the money. He will bless you with money. Okay. ፈኒ ማን ነው በእናትህ? He's funny man. ምን አይነት ቢራ አለ? It's culture. Only sip. Yeah. ቀዝቃዛ ምን አለ? No drink this. ትንሽ ኧረ እና አንቺ ንገሪው እንዳይጠጣ አድርጌ ነው። And you drink this, the pepper gets strong. ዋም የለም። Yes. አሳ እንዲህ ብለን ብቻ ልጆችንም ተዋወቅ ናቸው። ደስ የሚሉ ናቸው። ያው አርባ ምንጭ ልጆች ናቸው። ሹፌሮች ናቸው አብዛኞቹ እዛ ያሉት። አብረናቸው ምሳ በላን፣ ሼር አድርገን እኛም እነሱም አንድ ላይ ቀላቅለን በላን።
እንትኑን ሲጠብስልን የነበረው ሹፌሩ ነው። ስቲል ባይ ዘ ወይ በጣም ስለሚያውቅ ከተማውን ገብቶ ኪችን ድረስ አብሯቸው ሲጠብስ ነበረ ምናምን። በቃ በጣም ሰፖርት እያደረገን ነበር እንደዚህ እንደዛ እያለ በጣም ተመችቶን ነበር። መመለስ አልፈለግንም። ስፔሻሊ በሱ ምክንያት በሹፌሩ ምክንያት በደንብ ያለውን ነገር ቢያሳየን ብለን ግን ያው ያለን ጊዜ አጭር ስለነበረ እንትን አለን። ግን አሁንም አልጨረስንም። ጉዞ ላይ ነን ያለነው። አሁን ደግሞ ወደ አዞ ወደሚያረቡበት ከዛ በኋላ ወጣን እየሄድን ነበረ እና ከአንዱ ጫፍ ነው ይዞን ሄደው ዙረት ነበርን። በዚህ መሃል በልተን ጠጥተን ሰዎች ተዋውቀን ወጣን። ደግሞ ያጋጣሚ ማለት ነው እነዚህ መኪናዎች በእውነት ለዘላለም ይኑሩ ነው የሚያስብል። እንዴት አቻዩ መኪና እንደሆኑ ብታዩ። እንደገባን ያው የተቀበለንን ላሳያችሁ። እባብ ትናለ ቆዳው ላይ እንጨት ከተው ነው እንደዚህ ድርቅ እንዲል ያደረጉት። በጣም ትልቅ ነው። እንደዚህ እንዳይመስላችሁ ዘንዶ ነው። አይ ቲንክ እባብ ሳይሆን ዘንዶ ነው። ስኪላ ምንም አልሆነም። ስቲል አለ። በቃ እየተከተልኩ ነው የቀረጽኩት። ይዘገነናል በጣም። ይሄ ስኬለተኑ ነው። የሌለ ነገር የለም። ይሄ አዞ ጥርስ ነው መሰለኝ። ጥርስ ይሁን አጥንት ብቻ እንደዛ ነው። ይህ ጅግራ ነው። ጅግራ በጣም ረጅም አመት ወንዶ እዛው ሆስፒታል ያለው ነው። This is the woman, that's the male. አውቃለሁ። The male? They're 37 years old. 36. 36 and 37. Yeah. The female. The female is 36 Yeah. and that one is 37. Yeah. Wow. ወደዚህ ገባ ነው። this direction. Everywhere. እነዚህ በግራም በቀኝም ያለው 8 አመት ናቸው። 8 years. እና ደግሞ እስከ 12 አመት በላይ አላቆዩም። አይሞላል። እነዚህም እንደዚሁ በሳምንት 3 ጊዜ ነው የሚመገበው። በሳምንት 3 ጊዜ አሰና ከዛ እንዲህ እያለን ያው ፎቶ ላሳያችሁ። አይገርማችሁም? ቪዲዮ አልተነሳውም እኔ። ፎቶ እንደዚህ አስይዘውኝ አልኮል ጄ ላይ ተደርጎ ተሸክሜ ፎቶ ተነሳው። ከዛ የቀረን አንድ ዘንዶ ነበር። እችን አይተን በቃ ወጣን። ያው ሰዓቱም ሄዶ መሽቶም ስለነበረ መንገዳችን ላይ የነበሩትን እነዚህን ዝንጀሮች እያየን እየተጫጫህን እየጠራናቸው ያቆምልናል ስንጠራቸው ምናምን ወዛ የግራ ያጋበናቸው ብቻ ከዛ በቃ ደክም ብሎን ስለነበር ያልዞርንበት የለም። ከዛ በቃ ወጣን። ሹፌራችንን በነጋታው ደግሞ አለን ሌላ ጉዞ። ስለዚህ ለዛሬ ይበቃናል ብለን ወደ ሆቴላችን የተመለስን ነበረ። ሰንሴቱን እያየን በጣም ደክሞናል። ወደ መጣንበት ረጅም መንገድ ነበረ። እሱን ተመለስን። ወደ ከተማም ገባን። እዛ ሞቅ ያለ በዓል ነበረ ደግሞ አርባ ምንጭ።